አብዛኛው ሰው ቴሌግራምን ተጠቅሞ ገንዘብ እየሰራ ይገኛል። እናንተ ቴሌግራም የምትጠቀሙት ለቻትና ከጓደኞቻችሁ ጋር ለማውራት ነው? እንደዛ ከሆነ ተሳስታችኋል። እኔ ቴሌግራምን በመጠቀም በወር ብቻ ከ1200 በላይ ሰርቻለሁ። ቴሌግራም ላይ ገንዘብ ለመስራት እንደ ሌሎች ሶሻል ሚዲያ ያን ያህል ከባድ አይደለም። ምክንያቱም ቴሌግራም ላይ 1000 ሰብስክራይብ ከደረሳችሁ ገንዘብ ለመስራት በጣም ቀላል ነው። ዛሬ ቴሌግራም ቻናላችሁን ተጠቅማችሁ እንዴት ገንዘብ መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ቴሌግራም ላይ ገንዘብ ለመስራት ምን ያስፈልጋል፣ የሚያስፈልጉ ነገሮችንና ሁሉንም ነገር ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። የመጀመሪያው እንግዲህ ቴሌግራም ላይ ገንዘብ ለመስራት የሚያስፈልገን ነገር ቴሌግራም ቻናል ነው። የቴሌግራም ቻናል ስንል ደግሞ ቴሌግራም ቻናልም ልክ እንደ ዩቲዩብ የራሱ የሆነ ኒች አለው፣ በጣም ገንዘብ የሚከፈሉባቸው ኒቾች። ስለዚህ እነዚህ ኒቾች መርጣችሁ ቻናል ካላችሁ በእነዛ ኒቾች ተከፋይ መሆን ትችላላችሁ። እነዚህ ኒቾች ምንድናቸው? ክሪፕቶ ከረንሲ፣ ቴክ፣ ፐርሰናል ፋይናንስ፣ ማርኬቲንግ ኦር ደግሞ ላይፍ ስታይል እንዲሁም ጋምብሊንግ የሆነ ቻናል ካላችሁ በእነዚህ ቻናሎች በጣም ገንዘብ መስራት ትችላላችሁ። ከናንተ የሚጠበቀው እነዚህ ቻናሎች ካላችሁ በየቀኑ ፖስት ማድረግና ተከታዮቻችሁን ኢንተራክት እንዲያደርጉ ማድረግ ነው። ስለዚህ አዲስ የሚከፍቱ ሰዎች ደግሞ ትልቅ የሆነ ሃይ ቫልዩ ያለው ኒች መርጣችሁ መስራት ትችላላችሁ። ለቻናላችሁ ፎቶና ባዮ ማዘጋጀት ያለባችሁ። ሁለተኛው ደግሞ ቻናላችሁ 1000 ሰብስክራይብ መድረስ አለበት ማለት ነው። ቻናላችሁ 1000 ሰብስክራይብ ካልደረሰ ቴሌጋ.አዮ የሚባለው ዌብሳይት አይቀበላችሁም። ስለዚህ ቻናላችሁ ከ1000 ሰብስክራይብ በላይ መድረስ አለበት። ስለዚህ ከእናንተ የሚጠበቀው ከ1000 ሰብስክራይብ በላይ ለመድረስ ትላልቅ ፕላትፎርሞች ላይ ሶሻል ሚዲያ ፕላትፎርሞች ላይ እነሱ እየገባችሁ ቻናላችሁ ማስተዋወቅና ጠቃሚ መረጃዎችን ቻናላችሁ ላይ ፖስት እያደረጋችሁ ሰዎች ወደ እናንተ ቻናል እንዲገቡ ማድረግ ማለት ነው። ስለዚህ 1000 ሰብስክራይብ ከገባችሁ ሞኔታይዝ ሆናችሁ ገንዘብ መስራት ትችላላችሁ። ሶስተኛው ደግሞ ምንድነው? ሶስተኛው ቴሌጋ.አዮ የተባለው ዌብሳይት ላይ ገብታችሁ ሬጂስተር ማድረግ አለባችሁ። እዛ ላይ እንዴት ነው ሬጂስተር የምታደርጉት? እሱን ማሳያችሁ ይሆናል። መጀመሪያ ትገቡና ቴሌጋ.አዮ ላይ አካውንት ተከፍታላችሁ። አካውንት ከከፈታችሁ በኋላ የናንተን ፐብሊክ ቻናል እዛ ላይ አድ ታደርጋላችሁ። ከዛን የናንተን ፐብሊክ ቻናል አድ በምታደርጉበት ሰዓት ቴሌጋ ኦነርሺፖቹ ቼክ አድርገው የናንተን ቻናል ቬሪፋይ ያደርጉላችኋል። ከዛን የናንተ ቻናል ማስታወቂያ ይመጣበታል። ፓርትነርሺፖች ማስታወቂያ ወደ እናንተ ቻናል እንዲነገር ያደርጋሉ። ከዛን እናንተ ደግሞ ያ ማስታወቂያ ፖስት አድርጋችሁ ገንዘባችሁ ቀጥታ በዶላር ይገባላችኋል። እንዴት እንደምታወጡ ሙሉ ስቴፑንም እሱንም ማሳያችሁ ይሆናል። አራተኛው ደግሞ ስፖንሰርሺፖች አሉ። በእንዲ ኮንታክት የሚያደርጓቸው ስፖንሰርሺፖች እነሱን ተጠቅማችሁ ገንዘብ መስራት ትችላላችሁ። እኔም እነሱን ተጠቅሜ እየሰራው ነው። ስለዚህ ቴሌጋ.አዮ ላይ በሚመጡላችሁ ማስታወቂያና በስፖንሰርሺፕ በሚመጡላችሁ ገንዘብ መስራት ትችላላችሁ። ምንድነው ስፖንሰርሺፖች ይመጡና የሆነ ያህል ፐርሰንት እንደዚህ እንሰጣችኋለን፣ ይሄን እንትን አስተዋውቁልኝ ምናምን ብለው ሲጠይቋችሁ እናንተ እሺ ብላችሁ ተስማምታችሁ አሊያም ደግሞ ቀጥታ ዳይሬክት ገንዘብ ከፈለጋችሁ ይሄን ያህል ፐርሰንት ክፈሉና እንደዚህ ያስተዋውቁላችኋለሁ በማለት ማስተዋወቅ ትችላላችሁ። በዚህ መልኩ በእነዚህ 4 ስቴፖች ገንዘብ እንዴት እንደምትሰሩ አሳያችኋለሁ። ስለዚህ የመጀመሪያው ምንድነው? በመጀመሪያው ሜትር ነው ገንዘብ የምሰራው። ቴሌጋ.አዮ ላይ ገብተን ሬጂስተር እናደርጋለን ማለት ነው። ክሮም ብራውዘራችን ላይ እንገባና ቴሌጋ.አዮ ብለን ሰርች እናደርጋለን። ሰርች ስናደርግ እዚህ ጋር የሚመጣልን የመጀመሪያ ቴሌጋ.አዮ የሚለውን ዌብሳይት ክሊክ እናደርግና ከዛን ልክ እንደዚህ ወደ ዌብሳይቱ ሲወስደን እዚህ ጋር እንደምትመለከቱት ዌብሳይቱ ይሄን ይመስላል። ወደ ታች ያያችሁ ሰው ሌላ ዌብሳይት እንዳይሆን ይሄን ቼክ አድርጉ። ከዛን ወደ ላይ ታደርጉና ላይ አካባቢ ሳይን አፕ የሚል አለ። እሷን ክሊክ ታደርጓትና ሳይን አፕ የሚለውን ስነኩ ቀጥታ ይወስዳችኋል። እዚህ ጋር ስመጡ ደግሞ ምንድነው የሚላችሁ? ቻናል ማስተዋወቅ ነው የምትፈልጉት ወይስ ገንዘብ መስራት ነው? እዚህ ጋር አድቨርስተር እና ቻናል ኦነር ነው። ስለዚህ ማስተዋወቅ የምትፈልጉ ከሆነ አድቨርቲንግ ብላችሁ ቻናል ኦነር ከሆናችሁ ደግሞ ቻናል ኦነር ብላችሁ ከዛን እዚህ ጋር ሴል አድስ የሚለውን ክሊክ ታደርጋላችሁ። ከዛን እዚህ ጋር ኢሜል እና ቴሌግራም ዩዘር ኔማችሁን ወይ ደግሞ ስልክ ቁጥራችሁን እንድታስገቡ ይጠይቃችኋል። ስለዚህ እኔ የራሴን ኢሜል አስገባለሁ ማለት ነው። ስልክ ቁጥርና ኢሜይሌን ካስገባው በኋላ እዚህ ጋር ቬሪፋይ የሚል አለ። እሷን ክሊክ አድርጌ ቬሪፋይ አደርጋለሁ። ቬሪፋይ ካደረግኩኝ በኋላ ክሬት የሚል አለ። እሷን ክሊክ አደርጋለሁ።
ክሬት ካደረኩኝ በኋላ እንግዲህ ቀጥታ ወደ ዌብሳይቱ ሎድ ያደርግልኝና ያስገባኛል ማለት ነው ወደ ዌብሳይቱ። ስለዚህ እንደምታዩት ሎድ እያደረገ ነው። አሁን ሎድ አድርጎ ጨርሷል። እንግዲህ ወደ ዌብሳይቱ አስገብቶናል። እንደምትመለከቱት ዌብሳይቱ ነው። ከዚህ ቀጥሎ ይሄኛውን በኢሜል ኮንፈርም ማድረግ ነው የሚጠበቅብኝ። ስለዚህ እዚህ ጋር ሴንድ የሚል ሊንክን እሱን ኮንፈርም እያደረኩ አሳያችኋለሁ። ሴንድ ሊንክ የሚለውን እዚህ ጋር በስልኬ ገብቼ ሴንድ ሊንክ የሚለውን ነካለው። ከነካው በኋላ ደግሞ ወደ ጉግል አካውንት እገባለሁ። ምክንያቱም በስልኬ ነው ኢሜሉ ያለው። ስለዚህ በስልኬ ነው ቬሪፋይ ማደርገው። ስለዚህ ከዚህ ወጥቼ ወደ ኢሜል ገባና ኢሜል ላይ የተላከልኝ ሜሴጅ አያለው ማለት ነው። ስለዚህ ወደ ኢሜላችን እንገባለን። ይሄ ክሮም ነው። ስለዚህ ይሄም ኢሜላችን አይደለም። እዚህ ጋር ጂሜል ብለን ገብተን ቬሪፋይ ማድረጊያው ሊንክ እስኪመጣልን እንትን እንላለን። ወደ ታች ላድርገውና ይሄ ያው ወደ ታች ሎድ አድርጓል። ኢሜል ከገባው በኋላ ወደ ታች ሎድ አድርገውና ኢሜል ላይ ሜሴጅ ከመጣልኝ ኮንፈርም አድርግ የሚል እሱን ነክቼ ኮንፈርም አደርጋለሁ ማለት ነው። እንደምትመለከቱት መጥቶልኛል ሜሴጅ። ስለዚህ እዚህ ጋር ኮንፈርም ኢሜል ሚል አለ። እሷን እንዲህ ክሊክ አድርጋችሁ ኮንፈርም ማድረግ ትችላላችሁ። እናንተም እዛ ጋር ሴንድ የሚል ሊንክ ነክታችሁ በዚህ መልኩ ኮንፈርም ስታደርጉ ወደ ዌብሳይቱ ያስገባችሁና አካውንታችሁን ቬሪፋይ ያደርግላችኋል ማለት ነው። አሁን በመቀጠል ቻናል እንዴት አድ እንደምታደርጉ አሳያችኋለሁ። በመጀመሪያም ገባና የቴሌግራም ቻናል ሊንክ ኮፒ አደርጋለሁ። ሊንኩን ይሄው እንደምትመለከቱት ይሄ ነው። ኮፒ አድርጌ በመቀጠል ደግሞ ወደ ቴሌጋ.io ዌብሳይት ላይ እመለስና እዚህ ጋር አድ ቻናል ሚል አለ። ይሄው እዚህ ጋር እንደምትመለከቱት እሷን ክሊክ አደርጋለሁ። አድ ካደረኩኝ በኋላ ሎድ ያደርግልኝና ወደ ቻናል አድ ማድረግበት ቦታ ይወስደኛል። እንደምትመለከቱት አምጥቶኛል። ስለዚህ እዚህ ጋር ነው መተን የቅድሙን ሊንክ መተን ፔስት የምናደርገው ማለት ነው። ስለዚህ እኔ ፔስት አደርገዋለሁ። ፔስት ካደረኩ በኋላ እዚህ ጋር አግሪ የምትላለች እሷን ክሊክ ታደርግና ከዛም ቬሪፋይ የሚለውን ክሊክ ስታደርጉ ራሱ ቻናሉን ያመጣላችኋል። እንደምትመለከቱት ቬሪፋይ ያደረገ ነው ያለው። አሁን ይሄው ቻናሌን አምጥቶልኛል። ስለዚህ እዚህ ጋር እንደምትመለከቱት ብዙ ጽፎች አሉ። ይሄው ቻናል ያለ አድርጎ። ስለዚህ እዚህ ጋር ማስተካከል ያለብን ኪወርድ ነው ሰርች ሲደረግ የኛ ቻናል እንዲመጣ። ስለዚህ እኔ መኒ ሜኪንግ ወር ደግሞ ኦንላይን መኒ ሜኪንግ እለዋለሁ፣ ወይ ደግሞ ዝም ብዬ የሆነ ቴክስት አስገባበታለሁ። ስለዚህ ኦንላይን መኒ የሚል አስገባበታለሁ። ከዛን እዚህ ጋር ምንድነው የቻናላችሁ ኒች ነው። ስለዚህ እናንተ ኒች እዚህ ጋር ነክታችሁ ክሊክ አድርጋችሁ መምረጥ ትችላላችሁ። የኔ ኒች እንግዲህ ወደታች ያደረኩኝ ፈልጋለሁ። የኔ ቻናል ኤርኒንግ ነው፣ ያው ስለ ኤርኒንግ ስለሆነ ስለዚህ ወደ ታች አድርጌ ኤርኒንግ የሚል አገኘው። እሱን መርጣለሁ። እናንተ ያው የቻናላችሁ ኒች መርጣችሁ ማስገባት ነው። ከዛን ወደ ታች ታወርዱና እዚህ ጋር ቻናል ዲስክሪፕሽን ነው። እዚህ ጋር ቻናል ዲስክሪፕሽን እንድታስገቡ ይጠይቃቸዋል። የእናንተን ቻናል ዲስክሪፕሽን ማስገባት ትችላላችሁ። እዚህ ላይ እኔ ቻናሉ ስለ ኦንላይን መኒ ሜኪንግ እና ስለ ፓሲቭ ኢንካም ስለሆነ ኦንላይን መኒ ሜኪንግ ኤንድ ፓሲቭ ኢንካም ብዬ አስገባበታለሁ ማለት ነው። ወደ ታች ስትወርዱ ደግሞ ኦዲየንስ ጀንደር ሬሽዮ የሚላለ እሱ እንግዲህ ያው የሴትና የወንድ ብዛት ነው። ያው እሱን የፈለጋችሁትን ማድረግ ትችላላችሁ። ቻናላችሁ ውስጥ ያለው የሴትና የወንድ ብዛት ነው። እሱን ካደረጋችሁ በኋላ እዚህ ጋር ኔክስት የምትላለች እሷን ክሊክ እናደርግና ወደ ቀጣዩ ይወስደናል። ቀጣዩን ወደ ታች አድርጌ ማሳያችሁ ይሆናል። ቀጣዩ እንደምትመለከቱት በአንድ ማስታወቂያ ምን ያህል ታስከፍላላችሁ የሚል ነው። ስለዚህ እኔ አሁን ለአንድ ማስታወቂያ ማስከፍለው አዲስ ቻናል ከሆነ $3 ወይ $5 ነው። ስለዚህ እኔ $5 አስገባና ቀጣይ ደግሞ ለሁለተኛ ቀን $8 ራሱ ያስገባላችኋል። ማስተካከል ከፈለጋችሁ እንደዚህ 10 የጨመራችሁ መሄድ ትችላላችሁ። ግን ሰዎች አዲስ ቻናል ስለሆነ ብዙ ማስታወቂያ እንዲሰራበት ዋጋውን ዝቅ ብታደርጉ ለእናንተ አሪፍ ነው። እኔ እነዚህን ዝም ብዬ ለእናንተ ለማሳየት ብዬ አስተካክያለሁ። እዚህ ጋር ደግሞ ምን ያህል ፐርሰንት ዲስካውንት አስደርጋላችሁ ለሁለተኛ ጊዜ ሰዎች ማስታወቂያ ሲያስደርጉ 10% አድርጌ ኔክስት እለዋለሁ። በመቀጠል ደግሞ እዚህ ጋር የእናንተ ቻናል ተከታዮች ከየት የመጡ ናቸው ነው፣ ሶርስ ኦፍ ሰብስክራይብ ነው። ስለዚህ የኔ ከዩቲዩብ እና ከቲክቶክ ስለሆነ የሚመጡት ዩቲዩብ ኤንድ ቲክቶክ ብዬ የዩቲዩብን ስም ጽፍና ሊንኩንም አስቀምጣለሁ። የቲክቶክንም ስም ጽፋችሁ ሊንኩን ታስቀምጣላችሁ። ስለዚህ ሁለቱንም ሊንክ ከስር ማስቀመጣችሁ እንዳትረሱ። ከዛን እዚህ ጋር ሴቭ ስታደርጉት ቻናላችሁን ወደ
ቻናል ሊስት ውስጥ ያስገባላችኋል ማለት ነው። እንደምትመለከቱት ሎትድ እያደረገ ነው። የኔ 1000 ሰብስክራይብ ስላልገባ እንደምታዩት እሺ አይለኝም። እናንተ ሰብስክራይባችሁ 1000 ከሆነ እንደዚህ ሴቭ ስታደርጉ ቀጥታ ወደ ቻናል ሊስት ውስጥ ያስገባል ማለት ነው። ካስገባላችሁ በኋላ ሞዴሬት እንዲደረግ ጠብቁ ይላችኋል። ስለዚህ የኔ 1000 ሰብስክራይብ አልገባም። እንዴት እንደሚሆን ላሳያችሁ። እዚህ ጋር እንደምትመለከቱት ጎስት ቴልክ ፉትቦል እንደሚለው ቻናል እዚህ ጋር ሞዴሬሽን ላይ ነው ያለ እንደዚህ ያመጣላችኋል ማለት ነው። ወይ ደግሞ ሞዴሬሽኑን ፓስ ካላደረገ እዚህ ጋር እንደምታዩት ዘ ቻናል ዲድ ኖት ፓስ ዘ ሞዴሬሽን ሪዝን ይላል። ስለዚህ ሞዴሬት ካላደረገላችሁ እዚህ ጋር ሰብሚት ሪሞዴሬሽን የሚል ይመጣላችኋል። ስለዚህ እናንተ ሴፍ ስታደርጉት በ2 ቀን ውስጥ ወይ በ3 ቀን ውስጥ ሞዴሬት ያደርግላችኋል ማለት ነው። ሌላኛው ደግሞ ማስታወቂያ ሲመጣላችሁ እንዴት ነው የምታዩት? እዚህ ጋር ኖቲፊኬሽን ምልክት አለች። እሷን ክሊክ ስታደርጉ ማስታወቂያ እንደምታዩት አውቶ ፖስተር አለ ራሱ የሚፖስትላችሁ። እሱንም ኦን እንዴት እንደምታደርጉ ቀጣይ ቪዲዮ መሰራላችሁ ይሆናል። እንደዚህ እንደምታዩት አሁን እዚህ ጋር ይሄ በኔ ቻናል ላይ የመጡ ትላንት የመጣ ማስታወቂያ ነው። እንደዚህን ክሊክ አድርጋችሁ ስትመለከቱ አሁን ይሄ የተከፈለበት ስለሆነ እዚህ ጋር እንደምትመለከቱት ያመጣላችኋል። አይታችኋል። ይሄ ፖስት ተደርጓል፣ አፕሩቭ አድርጓል። $7 ነው የተከፈለኝ ያው በዚህኛው ቻናሌ። ስለዚህ እንደዚህ ማስታወቂያ ሲመጣላችሁ እዚህ ጋር አሰፕት ብላችሁ ራሱ አውቶ ፖስት ቦታ አለ ቴሌግራም ጋር የምታገናኙት ከሱ ጋር አገናኝታችሁ ራሱ ፖስት ያደርግላችሁና የፖስቱን ሊንክ እዚሁ ላይ እንትን የሚያደርግላችሁ ይሆናል። በቀጣይ ቪዲዮ ላይ እንዴት ማስታወቂያችሁን ፖስት እንደምታደርጉ የማሳያችሁ ይሆናል።